ና እኛ ነው አዋጥ ራስህ ነው ወይኔ እኔ ዮሲ አላወቃችሁንም ማለት ነው። አንተ እንዴት ነው ተበትከው? ባቺ ማንን ነው እንኩ ታቀኛለህ? ታዲያ ማንም ሆነ ዮሲ እኮ ነኝ ሆነ። ኧረ ዮሲ ይሄንንም ማለኔቱ ወጭ አላየውም እንዳለ እሱ ኪኒን ነው። አንተ ምን ነው ቀደም ምትሉ ባትራቅ እንዳልመጣ ተነቃል እኮ ነው ብሎ ለምን እንደዛ እናደርግ ሁላችንም ያስማማ እንዴት ምን መሰለህ ልጅቷን እንደነገራችሁ እኮ ነው ላገርታ ቤት ናት አይደል? ስለዚህ ልጅቷን ከትምህርት ቤት ግቢ ውጭ አግኝቶ አሳምኖ የሳመሰው ለምን አሸናፊ ይሆናል ማለት ነው። እዚህ እስማማለሁ። እንደው እንደዛ ነው ጌም በጣም ነው ደስ የሚለኝ። አንተስ? አዎ እስማማለሁ። አልገባህም በሪ ላስረዳ። ገረል ግባ ተወኝ እንዴ ከዛም ይሻላል ብዬ እኮ ነው። ከዛም ይሻላል ብለህ አይደል? ጸፈርተው ነው ቀለል አድርገው እንጂ ይሄ ሰውዬ እኮ ምኑን ነው ቀለል የማደርገው? ልታወራት የፈራሃት ልጅ ልስማት ስትለው ቀለል የማደርገው ቀላል ነው አይደል? ወጣው እሺ አሁን ወዴት ነው የምትሄደው? ምን አገባ እንዴ? እሺ በኋላ ደውልልሃለሁ። ሰላም እንዴት ነሽ? ሰላም ወይታስ ምን ጠፋሽ? ታዲያ ምን ሆነሽ ነው? በቀደም ስብሰባችን ላይ አልተገኘሽ? አይ ቤተሰባችን ምን የተፈጠረ ችግር አለ? ያው ግን አላ ባለፈው የተፈጠረ ነገር አይ ቲንክ ልጆች የተከራከሩትን መሰለኝ። ያው እሱ ነገር ደግሞ ይፈጠራል። እኔ እንደዚህ ነው ነገር አረ ችግር የለውም አትፍሪኝ አለ ነገር ሌላ ቀን ሞክረዋል ይሻላል ወይ እንደዚህ ይሻላል። በቃ ሌላ ቀን ጀምራለሽ። እሺ ማለት እንዴት ነው ባስ? አሎ እንዴት ነው? አሎ ዛሬ ምን ሆናችሁ ነው የጠራችሁ? ወጣት ሚሊዮን ሀሳብ ተዋችሁት እንዴ? ዛሬ ነበር እንዴ? ከምር ረስቼዋለሁ። አዎ ዛሬ ነበር። የተመዘገቡ አብዛኞቹ ተማሪዎች ቀርተዋል። እኔም እኮ ወደዚህ የመጣሁት ትታችሁት ነው ወይስ ረስታችሁት ነው የሚለውን ለማረጋገጥ። ኧረ አላቆምንም። እሺ ጓደኛስ? እሱ ተሻሙት ቀርቶ ነው። በቃ በቀጣይ ግን እንዳትቀሩ። ኧረ አንቀርም እንመጣለን። ምቴ ወይ የሆነ ጥያቄ ልጠይቅህ? ጠይቅ። ሊዲያ መታለች እንዴ? አዎ መታለች። እሺ አመሰግናለሁ። እኔም አመሰግናለሁ። አንድ ጥያቄ ልጠይቅህ? ይቻላል። ሊዲያን ከሁለታችሁ ማን ነው የሚወዳት? አልገባኝም። እባክህ አንሻወድ። በቀደም እንኳን ክበብ ካልገባችሁ ብለን ስንለምናችሁ ቀርቶ ልክ እሷ እጇ እንዳወጣች አይደል እኔ ካልገባሁ እሱ ካልገባ ስትባባሉ ነበር። ደግሞ የሰብሰበው ቀን ትኩረቷን ለመውሰድ ስትሞክሩ እያየው ነበር። ኧረ ከተነቃ ይቀራል። እኔ ነኝ እሱ ለማጣበስ የሞከረ። እንደዛ ከሆነ ጥሩ። ደግሞ ታምራለች። ታምራለች። ግን እንዴት ወደድካት? አይ እሱን እንኳን ተው፣ ረጅም ታሪክ ነው። አረ እንደሆነ ይሰማለው ክላስ መግባት የሌላ አስጠለፈኝ።
ቤቶች ማዘር ማንም የለም። በሪ ማነው? ግቡ። ማነው? ግቡ። አንተ ነህ እንዴ? ና ግባ ልጄ። ሰላም ነው? አለን። በረከት የለም እንዴ? በረከት አሁን ወጣ፣ ወደ ስራ ነው ሄደው። እኔ እኮ ትምህርት ቤት ሲቀር ምን ነው ብዬ። አልደወለልህም እንዴ? ኧረ አልደወለልኝም። በቃ አንተ ደውልለታ። እሺ ና ቁጭ በል፣ ምሳ በልተህ ትሄዳለህ። ኧረ ችግር የለውም። ምሳ በልተህ ትሄዳለህ። እውነት ችግር የለውም። በልቼ ነው የመጣው። እሺ ካልክ ምን አደርጋለሁ? ችግር የለውም ማዘር። እሺ ካልክ ምን አደርጋለሁ? በሪ ምነው ክላስ የለም? አክባር ጠዋት የሚሄድበት ነበር። ክላስ አልገባም ዛሬ። የተፈጠረ ነገር አለ? የተፈጠረ ነገር ይጠፋል ነው። ማግዝ ነገር አለ? ተው እባክህ ከኔ አልፍ። ምረዳ ነገር ማን ካለ ግን አሳውቀኝ። እሺ ይሰውና ከምራት ጋር ነው። ስልክ አታነሳም። ሲደውልላት ምን እስካንተ ጋር ተገናኝተህ ነበር? የተጣላችሁ ቀን አካባቢ አውርቻለሁ። በጣም እንደተናደደችብህ ምናምን ምን አስታወራኝ ፈተው እደውልልሻለሁ ስትረጋጊ ምናምን ነገር ብዬሽ ተውኩ። ከዛ መልሼ ስደውል ስልኳ አይሰራም። ምን እኮ አፍቅራታለሁ። ካፈቀርካት ለምን አታምናት? አንተም እንደማላምናት ነው የሚሰማው። አምናታለሁ ግን እሷ አትታመንም። እና ዱላ ነው የምትለው? አይደለም በሰዓቱ እኮ ምን እንደተፈጠረ አላውቅም። ስሜታዊ ሆኜ ነው። አይደገመኝም እሱ። አይ ስልህ ከዚህ በኋላም ስሜታዊ ስትሆን ያው አንዳንዴ ዱላ አለ እመታታለሁ እያልከኝ ነው። ጭራሽ እሷ ትምጣ እንጂ ግራ ነው የምትገባኝ። ማንኛውም እስኪ ሞክራለሁ እኔ ወንድምነቴ። ግን እንዳወራሽኝ ከሆነ ጭራሽ አይነን የምታያስ ያንተ ነገር እንደበቃት ነው ያወራች። እባክህ ተዋት። ሳምንት ብቻክን ትመጣለች። እስኪ አድርግልህ እና ያለ ስራ ስለበቃሽ አካባቢ ስለዘጋ ሰው ይጠይቃል ይባል በሪ በስ ምን እንደመጣ አንተም ፈልግ። ምን የተፈጠረ ችግር አለ? ምንም ችግር የለውም። ይቅርታ ልጠይቅህ ነው የመጣሁት። ይቅርታ? የምን ይቅርታ? ባለፈው ቸኩዬና ፈርቼ በወሰንኩት ውሳኔ ያስቀየኛል። የዋኩ እኔ እኮ ተናደድኩብህ እንጂ አልተቀየምኩም። ተቀየመኛል። ባትቀየመኝማ ክላስ ትመጣ ነበር። ለመሰለህ ባስ እኔ ተናደድኩብህ። ልጅቷ መሳም በጣም ከባድ ነው የምታስበው ቀለል ነው። በዛ ተናደድኩብህ እንጂ አልተቀየምኩም። አንተ የምሬን ነው እማትሙት አልተቀየምኩም። እንግዲህ ነገር ጀመር ነው የለብኝ ታውቃለህ። መሳሙስ ቀላል አይደል? ባለፈው ክላስ እንዳደረግነው የሆነ ዘዴ ፈጥረን እናወጣዋለን ብዬ ነው። አንተ ልጅ ግን እንዴት እንደማነቃህ አላውቅም። ደንግጠህ ነው እንዴት ስማማው? ቆይ ስምምነቱ እኮ የሚለው ከትምህርት ቤት ግቢ ውጭ አግኝቶ አሳምኖ የሳመ እሱንም በፈቃደኝነት ነው። አሁን እሺ ምንድነው የምናደርገው? እኔ ምን አውቃለሁ? ምን አደርጋለሁ ነው እዚህ መጀመሪያ ስማማ ታቻለህ ገና መፍትሄ እናጣ እንፈልጋለን። ለማንኛውም የጀመርኩት መኪና ልጨርስ
በጊዜ ቆጠር ደውላ በቃ እኔ አላምንም። አንተ በጠዋት ከኔ ቀድመህ መጣ። ማመኑ ነው የሚሻለው። ኧረ አላምንም። ያው አባቴ ያመነ ነው የሚድነው። ደግሞ ቆይ ምንድነው እንደማያምን ሰው የሚያደርግ? አንተ በእምነት አይደል እስካሁን ያለው ነገ ሊዲያ እኔ ትሆናለች ምናምን ብለህ አንተ የራሴን ጭዌ ለራሴ ደግሞ ጥሩ ኮፒ አድርጋል። እባክህ ደግሞ ደውልልሃለሁ ብዬ ረሳህ። ስንት ሆነ? ትናንት ምናምን ትላንት ያመለጠህን ለካ ሳልነግርህ አስተማሪው አሳይመንቱን 3 ለ3 ሆናችሁ በግሩፕ ስሩ አላለም? እሱ አይደለም ቁም ነገሩ። አሳይመንቱን የምሰራው ከሊዲያ ጋር ነው። ለዲያሞ ቀለለና ራሳችንን ነው ቡድን ያወጣነው። ለቆነሱ ያሳስበው በቃ እንዳልኩሽ ግን እኮ ቶሎ ነው የሚናደደው። አግኝቶ የሆነ ነገር ቢያደርገኝስ ብዬ ምን ያደርግሻል? አሁን ሲጀመር እኮ የሚያስበው እንዳስደበረሽ ምናምን ነው። ይቅርታ ሊጠይቅሽ ነው የሚሞክረው። ተናዶ ቢቀርስ ባይጠይቀኝ? ካልጠየቀሽማ ቀረ ነው በቃ። ካፈቀረሽ እኮ እንደዚያ ያደርገዋል። ካላፈቀረሽ ግን አይጠይቅሽም። ግን እኮ ወይኔ ምረት በቃ በኔ ሆነብሽ። እንዳልኩሽ ነው የሚሆነው። ምን ይፈጠር ነገር የለም። ግን እያልሽ አትጨነቂ። እስማማለሁ። የሆነ ጥያቄ ነበር። ጥያቄ? እሺ ምንድን ነው? ፍቅረኛ የሆነ የሚሰራው ማለት አሮን ይባላል። እንደው ስልክ ያዥ። የሱ ነው? የልጁን ሳይሆን ራጁ የሚባል ልጅ አለ። የሱ ሁለት ናቸው እንዴ? አይ ሁለት ሳይሆን አሮንን ያስተዋውቅሽ ልጅ። አንተስ? እኔማ የባልሽ ጓደኛ እኮ ነኝ። እሱ ስለሚያውቀኝ ከእናንተ ጋር መሆን አልችልም። እሺ ንገረኝ። 09 በቃ ደውይለት። እሺ ራጁ ፈታ ያለ ልጅ ነው። አትጨናነቂ። እኔ ይዳ ደውይለት። ሄሎ ራጁ። ቼና ራጁ ባይ ባላለው የእንድ ባንዲራ ያዥ። ምን ልታዘዝ? ምን አልከኝ? አሁን እኔ ማለት ነው ቼና ቸሌ አዎ ማለት ነው። ኧረ ይመችሽ፣ ተመቸሽ። ቶሎ ነው የሚገባሽ። አዎ ድምጸት ምን ማለት እንደፈለክ ያስረዳል። እኔ ራሱ እንደዚህ በቶሎ አይገባኝም። ለማንኛውም አሽዋራ ነሽ ከሪና? አይ ምረት ነኝ። ምረት ሳኮ? አይ ምረት ከፍ ያለው ማለቴ መታሰቢያ ሚስት። አዎ እና ሳኮ ነሻ? ምን ለማለት እንደፈለክ አልገባኝም። ለማንኛውም በረከት ነበር አውሪ ብሎ ስልክን የሰጠኝ። የት ነሽ? የት መሰልኩ? አንቺ እንደዚህ ታምሪያለሽ። አመሰግናለሁ። ቆይ ለዚህ ውበትማ መዘፈን አለበት። የሆነ ዘፈን ልጋብዝ። ቸምቤታ ኩቹ ታይ። እሺ ይመችሽ። ግን በጣም አራዳ ነሽ። ይሄ ምን አወራ መሰለሽ? ቻኩ ቤኑ የሚለው ፊልም ላይ እንዳለው አንቺን ከሌላ ወንድ ጋር እሱን አስረድቶኛል ራጁ። ካላስቸገርኩ ባጭሩ ታስረዳኝ። አስፈቅዶ መሳደብ። ለማንኛውም እሺ እሱን ካስረዳሽ አሮን የሚባል ጀለሳ አለ። ከነገ ጀምሮ እናንጨረጭሯል። አንድ ጥያቄ ልጠይቅህ? ይቻላል። ገንዘብ አይደለም ምን መሰለህ? ፍርሃቴ ነገር የሱን ልብ እንዳያደነድነው ነው። አይሆንም። እርግጠኛ ነኝ። እንዴት እርግጠኛ ልትሆን ቻልክ? ታርቀዋላ። ለዛውም ተንበርክኮ። እና ማን? እና ሻንቲ ናቸው። ሀሳቡ ፊልም ነው እንዴ? ለዛውም ይሄን መቶን እንችላለን እኮ። ሊቀር ይችላል አንቺ ብለን እኮ። አይ ለመቃረም ብዬ አይደለም። ለማንኛውም ፒስ። ቆይ ግን የሆነ ጥያቄ ልጠይቅሽ። እንዴት ግን እስካሁን ይሄን ፊልም አላየሽም? ልሂድ በቃ። የደወልኩልህ ስልክ እኔ ነው። ደውልልኝ። አንተ ምን
ቆይን እሱ ነው ያስተዋወቀኝ። ምን ነው አስቀየመሽ እንዴ? ኧረ አይደለም ዝም ብሎ ነው የሚለፈልፈው። አይደክመውም እንዴ? እሱ ሙዱ ነው። ሙዱ ነው። መጨረሻ ላይ እኮ ህንድ ፊልም ሊተርክልኝ ሲል ነው አምልጬ የኩት። ቪዲዮ ቤት እኮ ተርጓሚ ይችላል። አመል አይለቅማ። አገናኘሽ እንዴ? አይ ነገ እንገናኛለን ብሎኛል። በቃ ዋናው ስራ ላይ ነክ መሰለኝ። በቃ በኋላ እደውልልካለሁ። እሺ በቃ ነው። አንተ ምን ሆነህ ነው የቆየው? ሊዲያ ጋር ምን አዲስ ነገር አለ? እያወራን ነው። ምንም አዲስ ነገር መፍጠን አለብን እባክህ። አሰነፈዘ እነሱ እንዳይቀርቡ። እና ማን ነው ዮሲ? ኧረ እነሱ ጭራሹን እያወራኋት አይደለም። ስማ አባባሉ ራሱ ማለት ነው ከሚያወራ ዝም ያለውን ፍራይ ነው። ምን አዲስ ነገር ታይቶ ነው እንዴ ትለኛለህ? ምንም አዲስ ነገር አልታየኝም። ሲጀመር እኔ መጀመሪያም በውርዳቱ ደስተኛ አይደለም። ኧረ አትፍራ በል እናሸንፋለን። ስማ የማሸነፍ ጉዳይ አይደለም። አንተ ያልገባ ነገር አለ። ሲጀመር የተወራረድከው በምታፈቅራት ልጅ ነው። ለዛውም የሷን ስሜት ሳታውቅ ደግሞ እሷ ላይ ቀመር ምናምን አይመጣውም፣ አይሆንም። አንተ እውነትህን የሆነ ነገርማ ማድረግ አለ። መፍጠን ያለብን በቃ ምንም ማድረግ የለብንም። መፍጠን ብቻ ነው ያለብን። እንደም እዛ ነው ወሲ ምን ተው ብቻ ግን መፍጠን አለብን። እሺ ባክተሳ ባክ ምንም አይደለም። ጀማው ዲና አለምት እንዴ ምን እሺ ተመሰጣችሁ? ደብሮን አይደብራችሁ? ወዴት ነሽ? እዚህ ሚኒ ሚዲያ ቢስ በቃ እንገናኛለን። አንተ ግን ምን ማድረግ ነው? ባክኔ ምን ያደርገው የሚሄድበትን ያስተውስ። አንፈልግም እኮ ነው ያልከው። ባሽሙር የማይገባው መሰለን። ባክ ብንለው ምን ሊያንስበት ደሞ ይላላከብኛል። አይ ግን በበት ቀርቦ ደስ የሚል እሱን አስብበታለሁ። የፍቅር ጥያቄ ነው እንደ ቀረበል አቡ ፍታ በቃ ይበቃስ። ምን ሆነ የቆየው? እባክህ ብጽፍ አላልቃለኝ። አንተ ቆይ ግን የምቴን ጉዳይ አሰብክበት እንዴ? አሰብኩበት። እባክህ የሱ ነገር ከባድ ነው። ምን እንደምንደረግ አላውቅም። ምንድነው ከባድ? ጓደኛ እናርጎ እንጂ ተሸከመው አላልኩም። ተሸከሙ አንተም ከብደኛል አይደለም እሱ ተጨምሮ። እና ለምን ጠላው? እባክህ ጃም አለበት ደግሞ ታውቃለህ። በሚኒ ሚዲያ አሳቦ ጭቆቹን ጨረሰኩ ፈጀ። ጃም አለበት ያልከውን ስላልቀረብከው ነው። ደሞ ቺክ ፈጃ አልፈጃ አንተ ምን አገባ? ስማ ምን አገባኝ? አንተ ከሊዲያ ጀለስ ጋር ይገባባላ? እሱ ልጅ ያስፈልገናል። ጀለሳችን ምን ይችላል? እንደው ጥሩ ነው። እኔ ለምን ብቻዬን እሰቃያለሁ? ስሚያጂ ነይ ራስህ ነህ ያልኳት። ስለኔ ስለሷም ታውቀው ነገር አለ? አላውቅም። ስላላችሁ ነገርም ማወቅ አልፈልግም። በቃ በማያገባ ነገር አትበል። ነይ አንቺ ሌላ ነገር ሳይፈጠር ልቀቃት። አንተ ምን አገባ? እሷ አፍ የላትም። ምን ልቀቀኝ። ምን ምሩ አንቺም የኔ አንተ ነገር የተዘጋ ፋይል ነው። ሌላ ህይወት ጀምሬያለሁ። ምሩ አፈቅርሻለሁ። ፍቅሩ ዛሬ ነው የሚታይ? ምሩ አውቀሽኛል፣ ግን መታሰቢያ እኮ ነው። ማንንም መሆን ትችላለህ። ይሄማ በጤናሽ አይደለም። ነይ ቤት ሄደን እናወራለን። ልቀቀኝ። ደግመህ እንዳትዘኝ። ምሩ በጤናሽ ነው፣ ግን
ይሄ ሙጠምጢማም የሆነ ነገር አድርጎብሽ እንደው አይ መታሰብ እኔ አንተ ነገር ልቀቅ አልተውሽ አንተ ንፍጥ ልቀቀኝ አለች አንድ ያለቃትም አልተዋትም ደግሞ አንተ ምን አገባ ስለና ስለሷ የምታውቀው ነገር አለ ትለቃታለህ እንደው ምን እንደምታመጣ ያለ አለቃት ትለቃታለህ አለቃትም አልኩ በእኔ ቤት አይመለከትም ከዚህ በኋላሽ አሉ ወይመት ተበላው እኮ በእናትህ ተበላው እሱ ምን አዲስ ነገር አለ ሁላ ለሚቀመረው እሱ አይደለም ባክ ቁማር አይደለም ሌላ ነው የተበላሁት እና እንዴት ነው እኔ ሀገር አማን ነው ብዬ ምሳ በላለሁ ብዬ ወጥቼ ነበር አንተ ለምን ነው እንኳን ማትናገረው ግን ምን እንዳጋጠመኝ ተቀ ማለት ምንድን ነው በግልጽ ማትናገረው ማንንም ባገኝ ጥሩ ነው ተናገር እኮ ተናገር ያለ ወደዚያ ተው እሺ እኔን ማን ነው እሺ የሚረዳኝ እሺ እኔ ደግሞ ምን አደረኩ በይ አንተ ጓደኛ አይደለ እኔ ለምንድን ነው የማይገባ እሺ አስረዳኝ እሺ እኔ ልረዳ አስረዳኝ ራሷን ምህረትን አላገኘኋትም አስረዳኝልን ይሄ ምን አይነት ልጅ ነው የት ነሽ በቃ እስቲ ቶሎና በቃ ስራ ቦታ ነኝ ቶሎና በቃ መጣሁ ቶሎ ተመለስ አንተ ሳበላ እንዳትሄድ እየደረሰ ነው ኧረ አለቃዬ ደውሎን ቶሎና እያለኝ ኧረ እየደረሰ ነው በቃ ላውጣልህ እንዴ እየደረሰ ነው ገና ወደስ ይመስላል ራብ ነው እንጂ መጣ ኧረ ተለይ ጠበል ብላ ምን አይ ደረሰ የማን ወደ ዘኔ ይመስላል ኧረ እኔ እዛ ገኝ ተፈለ ለዚህ ፊትን ይጣልኩ እኔ የምለው ቆይ ምን አደረገ ንጹህ ፍቅር በሰጠው ንጹህ ፍቅር እስኪ እሱን ተው አንተ ትቀልዳለህ እንዴ እኔ እንደዚህ ሆኜ አንተ ባለፈው ስለምረስ ሳወራ እንደዚህ አይደል እንደ ቀለልከው እና ብድር በምድር መሆኑ ነው እንደዛ እንኳን አይደል ግን ያው ገርሞኝ ነው ታውቃለህ እንደዛ በኮንፊደንስ ነገ ትመጣለች ሳምንት አትቆይም ምን አስተል ቆይተ መምጣቷ ቀርቶ ላይ አልፈልግም ስትል አስበ እንሳል መጀመሪያ ማታፈቅረኝም አይ አንተ ደግሞ እንደምታፈቅረማ ታውቃለህ ግን ታውቃለህ እኔ አሁንም ቢሆን በሷ በኩል ነኝ እኔ በሷ አልፈርድም እንደዛ አፈቀርኩ ሞትኩላ አበድኩልህ ስትል አዘ ደደርጋባት ተኮፈሰ የት ገባሽ ወጣሽ ምን በላሽ ምን ጠጣሽ ከማን ጋር ነሽ ምናምን እንደዛ እኮ አይመጣውም አንተም አበዛው ምን ላድርግሽ ነው እግዚአብሔርን ምን ላድርግሽ ነው አሁን ግራ ገብቶኝ አይደለም እስኪ አንተ የሆነ ነገር አለ አንተን ሰማለች እስኪ እሞክራለሁ እንደ ወንድምነቴ እሞክራለሁ ስልክ አንሳ አታነሳው እባክህ እኔ በዚህ ሙድ ሆኜ ስራም ሰራ አይመስለኝም እና ምን ይሻላል አርዲ አንተ አርዲ ወይ ባባ እባክህ ስራም ሰራ አይመስለኝም ጥሩ ሙድ ላይ አይደለሁም ምን ነው እባክህ ደብሮኛል ትንሽ ምን ነው ምግብ ይዤ ልምጣ እንዴ ችግር የለውም አንተ ከሸፈንክልኝ ይበቃል በቃ ደውል ምን እሺ አዲስ ችግር አለ እንዴ እባክህ መጀመሪያው ምን የምራ ጉዳይ ነው እንደዛ ነገር ምን ተፈጠረ ምን ያልተፈጠረ ነገር አለ ብለን አዲስ ጠብሳ እሱን ጣሰችው መሰለኝ ሊነቀል አረ ጉድ ሳይሰማ መስከረም አይጠባሉ እሺ ከዛስ ምን ከዛ ያለው በቃ ተፋቷ አሹ ይበል ሲያንሰው ነው ኧረ አንተ ፍታ ጓደኛችን እኮ እዲ ቢሆን ያቺን መሰለች ቆንጆ ያሰቃየ እንትን ይበላ ሲያንሰው ነው ሲጀምር አረ ይበለው ያንሰዋል ይቀጣል ይበለው ይቀጣል ይቀጣ ታመራለን ሄዶ ለስራ
አምሮ ይቀጣ ይላል እንዴ? ድንጋይ